ዛሬ ዘላስት ዴይ ቀረጻችን ነው። ከዚህ በኋላ ዎኪንግ አይኖርም ማለት ነው። የመጨረሻ ቀረጻችን የሆነው አያት ላይ ነው። አያት ሰፈርና መሬት ላይ ነው የሰራ ነው። ሁለቱም ባንድ ነው የሰራ ነው። ቆንጆ ነበር። በጊዜ ነው ዛሬ የጨረስነው። በማለት ትንሽ ወከባ ነበረች። አገረግሯል ለማለፍ ሞክረናል። አስከፊ ሁኔታ ኦልሬዲ ማቆማችን ነው። ከዚህ በኋላ ዎኪንግ ብዙም አይኖርም። ሜቢ ያሉ ቪዲዮዎችን የዛሬ ተቀረጹን ለክላችሁና ከዛ በኋላ ወይ ወደ ሌላ ኮንቴንት እንቀየራ ይሸጋገራል ይሄ ኮንቴንት። አለበለዚያ ዘላስት ዴይ ነው የሚሆነው። እንደዛ በመሆኑ ይከፍቶናል፣ ግን ግዴታ በአንዳንድ ምክንያቶች ሰው እንድናቆም ተገደናል ማለት ነው። ኤኒዌይ እስቲ እነሱም ሀሳባቸውን እንጠይቃለን። ቆይታ እንዴት እንደነበረ በዌኪንግ ኦፍ ቲዩሼልሚ ማለት ነው። ቲዩሼልሚ ዌኪንግ እንጠይቃቸዋለሁ። ሾርት ሙቪ ባይዘው ተሰርቶ ነበር። እሱን እየገባችሁ እዩ፣ ዩቲዩብ ላይ አለ። አትሊስት እሱ ለኛ ትልቅ ነገር ነው እንዳሻራም ሾርት ሙቪ መሰራቱ። በተረፈ ግን ዛሬ ዘላስት ዴይ ነው፣ የመጨረሻ ቀረጻችን ነው። ያለውን ሁኔታ እንግዲህ ከነሱ ሀሳብ እንሰማለን። እኛ ግን እንግዲህ በዚህ ባንቀጥል በሌላ የዩቲዩብ ኮንቴንት እንቀጥላለን ማለት ነው። አይ ሆፕ በዛ ደግሞ አሪፍ ነገር ይዘን እንመጣለን። እዚህ ጋር ኢቪ ያለ የኢቪን ሀሳብን ሞክር። ቆይታ እንዴት ነበረ? እኔ በጣም ከፍቶኛል። የመጨረሻ ቀን እንደመሆኑ እውነት እስካሁን የነበረን አሪፍና ደስ የሚል ጊዜ ነበረ። ያው አንዳንድ በመሀል አዳዲስ ነገር ቢፈጠርም ብቻ ያንም ነው ሁሉ ብዙ ነገር አሳልፈናል። ብቻ ግን የዛሬው ቀን የመጨረሻ ከመሆኑ የተነሳ እኔ ደብሮኛል እውነት። ብቻ ዩቲዩብ ላይ ሰብስክራይብ እያረጋችሁ ላይክ ሼር ምናምን እያረጋችሁ በዛ እንገናኛለን። እንዴት ነበር ኤክስፒሪየንስ ግን ማለት ለመጀመሪያ ጊዜ ናብዬ ምናምን ነገር ቀረጻ ስጀምር አዘሙ ባይዘ ሱላኔ ያገኘነው ቀጥታ እናታይ ሳይሆን በጅም ቤት የተገናኘ በጅም ቤት ቀረጻ ጀምር ኤክስፒሪየንስ እንዴት? እኔ በጣም ደስ እያለኝ ነው የጀመርኩት። ሁላ ፍላጎት በጣም ነበረኝ እኔ እንደዚህ እንትን ለማለት፣ በተለይ ደግሞ ከነሱ ጋር መቀላቀል የምር በጣም ደስ ብሎኛል። ግን የመጨረሻ ቀን መሆኑ ዛሬ ብዙ ጊዜ የመጨረሻ ነው ሲለኝ ሁላ አላመንኩም። እውነት ከፍቶኛል። ብቻ ዛሬ ሲደጋገመው ሁላ አላመንኩም ማለት ነው። እና በቃ እንግዲህ በሌላ ነገር እንገናኛለን ብዬ አስባለሁ። ቴንኪው፣ አመሰግናለሁ። ለስካሁኑ ወዳችኋለሁ፣ አከብራችኋለሁ። የቲክቶከርስ እሺ፣ እናመሰግናለን። ኔክስት ታሙ ያው እንግዲህ ዛሬ መጨረሻ ቀን ነው ሲለኝ እኔ ከምርም አልመሰለኝም። የሆነ በቃ አለ አይደለ ፕራንክ ምናምን የሚባል ነገር እንደዛ ነበር ይመስለኝ። ግን የምር በቃ ከፍቶኛል ማለት ጀማዎቹ ደስ ይላሉ። በቃ መሰናክሎችን ለማለፍ የሚያደርጉት ጥረት በዛ ላይ ደግሞ በቃ ትግስታቸው ምናምን ፍቅራቸው የሌለ በቃ መለየቱ ይደብራል አትሉ። ግን ያው በሌላ እንደምንመጣ ሙሉ ተስፋ አለኝ። ግን ያው ባይቋረጥስ የሚል ሙድ ነበር የነበረኝ። እንዲያውም ቢቀጥለውስ ብትቀጥለውስ እያልኩት እያወራሁት ሁሉ ነበረ። ምናልባት እንግዲህ ቢቀጥለው ደስ ይለኛል ለኔ ማለት ነው። እና ዩቲዩብ ደግሞ እንትን የተባሉ የተለቀቁ ቪዲዮዎች አሉ፣ እነሱን እዩዋቸው። ከዛ በዘለለ እንዲሁም በዩቲዩብ እንመጣለን የሚል ሀሳብ አለኝ የኔ እንደኔ ማለት ነው። ቢያስብበት የሚል ሀሳብ አለኝ። እናመሰግናለን፣ እንወዳችኋለን። ጀማውም ያው አብረን ስለነበርን እናመሰግናለን፣ ወዳችኋለሁ እላለሁ። ኔክስት ያው እንግዲህ አንድ ስራ ተጀምሮ በዚህ ይቋጫል ወይ ማለት አይደለም። የነበረን ከመጀመሪያው ቀን ጀምሮ የነበሩ የሆነ ስራ ሲሰራ የሚያስጋጥሙ ስራ ግሎች ነው ይኖራሉ። ብዙ ነገር አሳልፈናል። ያው እንደ ትዝታ ደስ እያለን ያዘንባቸውም ነገሮች ነበሩ። ግን በዚህ መልኩ እናቆማለን የሚል እንትን አልነበረም። ያው እናቆማለን ማለት ወኪንግ ነው፣ በአዲስ ስራ እንመጣለን። ግን ካለን የሆነ ቤተሰባዊነት መተሳሰብ አንፃር እንደዚህ ማለቱ ትንሽ ይደብራል። ግን ያው ስለነበረን ነገር ሁሉ እናመሰግናለን። ለምሰጡን አስተያየት፣ ስለ ሁሉም ነገር ያው ስለ አብራችሁን ስለነበራችሁ ከልብ እናመሰግናለን።
አሁን ደግሞ በአዲስ ስራ እንመጣለን ብለን ተስፋ እናደርጋለን። እንደ እግዚአብሔር ፍቃድ ይመቻችሁ። ዛሬ ሊመጣችሁ ምን ደግሞ እንዴት አገኘ? ዛሬ የመጀመሪያ ነው። በጣም ተመችቶኛል። ባይዘ ያው የሆነ ነገር እያወራ ነበርና ቢያንስ እንደዚህ አልነበረም የጠበቅኩት። ቢያንስ ብንቀጥል ሙዴ ነበረ። እስቲ የእናንተን ሀሳብ አሳውቁን። ያው እኔ እንግዲህ የዛሬ ናቲ ሲጀምር በ700 ፎሎወር ምናምን ነበር የተገናኘ ነው። በሜሴጅ ምናምን ሁሉ ተላልከን ነበር። ግን ያው እንደ ድንገት ወደ አመት ምናምን ያው እዚህ ሀገር አልነበርኩም እና ያው እሱ ጋርም ተላለፍን እና ያው ልብሱን ሁሉ ምናምን አሰርቼ ለዚህ ሁላ ነበር ያየሁትና ቶማስ ሸልባይን እሱን ሳይ ያው ፒኪ ብላይንደርንም ስላየሁት በዛ ነበር ሞራል የተነሳሳው። ከዛ ደግሞ ኢትዮጵያ ውስጥ ደግሞ እኔ አንድ ፈልግ ነበር እንደዚህ አይነት ያው ራሴም ለመስራት ነበር። ግን ያው ትንሽ ይከብዳል። ያው ቢያንስ ናቲ ደግሞ ትንሽ ስለጀመረው ብዬ ያው እሱ ጋር ለመቀላቀል አስቤ ነበር። ያው እንደ ድንገት አጋጣሚ አልተሳካም እንጂ ያው አሁን ከምታያቸው ጀማ በፊት ነበር እኔና እሱ የተገናኘው ገና ዳዊት ጋር ሲገናኝ ማለት ነው። እንትኑ ሲሰራ የመጀመሪያውን ቪዲዮ ላሰራ እኔ እየተጻጻፍን ነበር። ግን ያው በመሀል የሆነ ነገር ተፈጠረና በዛ ምክንያት ነው እንግዲህ አሁን የመጨረሻ ዘላስት ዴይ ላይ የገባሁት እንግዲህ ለዛ ነውና ባይ ዘ ዌይ በጣም ደስ የሚል ነው። ያው የህዝቡንም አይነት ትኩረት ምናምን መሳብ ስለሆነ ዋናው እስከ ሳብክ ድረስ ደግሞ ደስ የሚል ነገር ነው። በቃ ያው ኖርማል ነው። ምንም ያው አሉ ኮሜንት ላይ ምናምን የሚሰጡ ነገሮች ግን ያው ወኪንግ ብቻ ነው። ምንም እኛ ያጠፋነው ጥፋት የለም። ንጹህ ነው ምንም የለም እና ለዛ ነበር። አመሰግናለሁ በጣም። በቅርቡ የፒኪ ብላይንደርስ ነው ሸልቢ ካምፓኒ እዚህ ቤት እየተመሰረተ ነው። ኢትዮ ሸልቢ ፖስተር ግሩፕ ነው። ዲስ ካራክተር የማን ካራክተር ነው የሚጫወተው? ጆን ካራክተር ሲጫወታ እና አንዴ ቶሚ ይጫወታል። ቶማስ ነው ግን ፊልሙ ላይ ቶማስ በቲክቶክ እንመጣለን። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በታይም ላይ እነዚህ ማቴሪያሎችን እንጠቀማለን። ከዛ በተረፈ አልባሳት፣ አንዳንድ ነገሮችን እያዘጋጀን ነው። ብቻ ጥሩ እንደሚሆን አይ ሆፕ ሚያዝያ 16 ኪሎ አምራት ነው። ዋትስአፕ ኤቨሪባዲ እንደናችሁ አስክራይን ወደ ቤተሰቦች ሁላችሁም ያላችሁ በሰላማችሁ ይዛልኝ። ዛሬም እንደተለመደው በቀጣይ ፓርት ከኔ ለእናንተ በሚለው ፕሮግራማችን ከቻሳብ ነው በያንደብስ በተለይ ደግሞ አሪፍ ክስተቶች ናቸው። በዚህ አጋጣሚ በኋላ ደግሞ እኛ ሳምንት እንቀጥላለን ማለት ነው። አሪፍ ለእናንተ እንግዲህ ይዤላችሁ መጥቻለሁ። አሪፍ እንደሚሆን ምንም ጥርጥር የለኝም። በተለይ ደግሞ በጣም አሪፍና ወሳኝ ነገር አንድ ሺህ ፎሎወር የገባ ነው። ቲክቶክ አካውንት በተከፈተ በ10 መጋቢት 10 ተከፍቶ ሚያዝያ 6 ቀን ኦልሞስት በ26 ቀን ውስጥ ዋንኪ ፎሎወር ተገባ። ባይዜ ወኪንግን የጀመርነው በሆነ አጋጣሚ ስንጀምረው በራት ነበር። የሱን ታሪክ ራሱን ይቻላል። ግን ዛሽ እንደውም እንደዚህ እንገፋዋለን ብዬ አላሰብኩም። እዚህ ድረስ ራሱን እንመጣለን ብዬ አላሰብኩም። ወኪንግን ማለት ይሄን ያህል ዲፕ እንገባበታለን ብዬ እኔም ብዙም አላቀርኩም ነበር። እንደ አጋጣሚ ሆኖ አቴንሽን መሳቡ ሲክ ማድረጉ ሞር አሪፍ ሆነና እይታውም ሞር የተሻለ ከአራት ኮንቴንት ይሄ አሪፍ ስለነበረ ነው እዚህ ላይ ሞር ስቲክ ሆነን ለመስራት የቆየ ነው ማለት ነው በመስራት ነው። ከዛ በኋላ እየገፋፈንበት እንግዲህ ዛሬ ላይ ደርሰናል። ኦልሞስት ለአመታት ያክል ሰርተናል። አንድ አመት ከሁለት ወር እንደዛ አካባቢ ሆኖናል ከተጀመረ። ዛሬ አመት ከሁለት ወር ላይ ነው እናቆመው። አረዲ ያው ተጀመረ ቆመም። በሌላ ስራዎች እንግዲህ እንደምንገናኝ ተስፋ አለኝ። ከኋላ ዛሬ አብሮን ያልሰራ ግን በፊት አብሮ ይሰራ የነበረ አንድ ልጅ አለ ማንዳ። ያው ወኪንግ ስናደርግ ያጋጠመን ከአንዳንድ ሰፈሮች አሉና
እስኪ ከጀመው ደግሞ ምን እንደሚሉ እንስማ። ለምን እንዳጋጠማቸው ከናሲን ጀምር። አረዲ እኛ ያላጋጠመን የለም። ኤኒዌይ ግን ሁሉንም በእግዚአብሔር ፍቃድ አልፈናል። ያን ልብ የገባ ነገር የለም። በቃ አንዱ በጣም ወሳኝ ነገር ከበድ የሚለው ነገር የንግድ ባንኩ ነው። በቃ ንግድ ባንክ ላይ ትንሽ በዛሬው ቪዲዮ በቀረጻ መሀል ስለተፈጠረ ከባድ ስህተት እንግዲህ ማለትም በ8ኛው ሳምንት በአንድ ወቅት ኢትዮጵያ ያጋጠመን እንግዲህ በከባድ ወንጀል ነው በአሸባሪነት ተጠርጥረን እንግዲህ ወደ ከባድ ኬዝ ያመራበት ገጠመኝ በዛሬው ቪዲዮ ዳሰሳ እናደርጋለን ማለት ነው። እንግዲህ ነገሩ ከቀላል ተነስቶ ወደ ከባድ ሄዶ እስከ ዛሬ ካጋጠመኝ 7 ሳምንታት ውስጥ እንደዚህኛው ሳምንት ከባድና ፈታኝ የሆነ ሳምንት አላሳለፍኩም። በተለይ የኢትዮ ሰርቪስ 8ኛ ሳምንት ለእኔ በጣም ከባድና ለየት ያለው ያን ቪዲዮ ዳሰሳ እናደርጋለን ማለት ነው። እንዴት ያ ነገር ተፈጠረ፣ በቀረጻ መሀል ላይ ምን አጋጠመ የሚለውን ነገር አብረን እናያለን። ወደ ቪዲዮ ያ የሚያስጠላ ባይዜ ያን ሰሞኑን ሞር ብዙ ቲክቶከሮች የታሰሩበት መሆኑ ነው ትንሽ ያ ግርግሩን ያባሰው እንጂ ያን ያለ ከፋ ነገር የለም። እርግጥ እዚህ ጋር በአንድ ብዘሲን ካሜራማኑም ባለመግባባት የተፈጠረ ችግር ነበር። ያው ንግድ ባንክ ውስጥ ገብተን ዋናዎችን ውስጥ ፊት ለፊት ካሉ ሳይሆን ከውስጥ ላይ እንግዲህ ደን ቀረጻ ማድረጋችን እኛም ስህተት ነበረ። በታይሙ ደግሞ ትልልቅ ቲክቶከሮች ኤርፕሌን ላይ ምናምን የታሰሩበት ወቅት ነበርና በሱ በታሰሩ በሳምንት ነው እኛ ያ ነገር የተፈጠረውና ትንሽ ያው ፕራይቬሲ የሚባል ነገር ህግ ጥሳል። የንግድ ባንክ ሰራተኛው ነው ካሜራ የቀረጽናት። እሱ ደግሞ ስታየው በጣም ተናዳ ኦሬዲ ማናጀሩ ምናምን ተጠርቶ እስከ መኪና እስከ መጠራ ድረስ የደረሰበት ሲቹዌሽን ነበር። እሱ ነው ከባዱ ሊባል የሚችለው። ከዛ ውጪ ምናልባት ቆየፈጨ ላይ ቀረጻ ስናደርግ ያን ያህል የገፋ ባይሆንም ግን ያው የተወሰነ ወደ ማረፊያው የጤና ጣቢያ ማለት እንትን ፖሊስ ጣቢያ ማረፊያው ጋር ሄደን ነበረ። ለአንዳንድ ጥያቄዎችም እንዲሁም ደግሞ ፍቃድ ስላልነበረን ለምን ትቀርጻላችሁ ምናምን የሚል ነገር ሚኒሻ አይ ቲንክ ሚኒሻዎች ይመስሉኛል እነሱ ናቸው የወሰዱን። ከዛ ውጪ የገፋ ነገር የለም። ያ አልፎ አልፎ የታወቀ ነው። ፖሊስ ምናምን ይጠይቀናል። አንዳንድ ነገሮች አሉ። ይሄ ነው እንግዲህ እስካሁን። በተረፈ ግን አልፈንም ዛሬ እየቀረጽን ነው። ቀርጸን ጨርሰናል። መሰናክልና የነ ነገር የሌለበት ቀረጻም የሆነም ስራ የሌለበት የለም። ቪዲዮ ምናምን ጀምረን ስንወጣ እኔ መጀመሪያ ቀን በቃ ያቃተኝ ነው እግሬ ያው ካሜራማኑ ትንሽ ጠብቆልኛ እየተጋጨ ምናምን ነበር። የሰው ፊት በስማ በጣም ነው የሚያስፈራችሁ። የመጀመሪያ ቀን 4 ኪሎ ነበር ትዝ ይለኛል። እንደውም የዛኔ የገባው ቀን እና እኔ እየሄድኩኝ ከፊት ሴትዮዋ ነው ትዝ ካለ እያት ደንግጣ ማተበችበት። የዛኔ እኔ ራሴ የዚያን ሰዓት እየተደናበርኩ ነበር። እንደዚህ አስተን የናቲንም ባይዘው የዴቭንም ባይዘው ያረሳ ነው አደባባይ የዞረበትን ቪዲዮ ትዝይላል። የሆነ ወፍራም ሰውዬ ቪዲዮ እሱ እና ሌሎ አንዳንድ ሰፈሮች ላይ ቀረጻ እያደረግን በጣም የሚደብር ሙድ ያላቸው ልጆች ምናምን አጋጥመውናል። እንደውም አንዱ እንደውም በጣም ትንሽ የከፋ ነገር ሊያጋጥመን የነበረው ቀይ ሽብር ጋር መስቀል አደባባይ የነበረ ሰዓት ነው። እና ብቻ እንደዚህም ያለ ያው ኮየ ፍጬ ላይ ያሳያችሁን ፍቅር አንረሰውም። ተመችቶናል። ያው ለሁለት ሰዓት ቢሆንም ያስቀምጣችሁን ይመቻችሁ። ግን ሸገር ላይ ያሉ ሰዎች በጣም ምርጦች ናቸው። እውነት በየርንበት በየሰፈሩ የምታሳዩን ነገር እውነት እናመሰግናለን። ኮየ ፍጬ የሲቪል ልብስ ነበር የለበሰውና ይመስለኛል ላላፊ ነገር ነው
እና ልክ ሲመጣ ምንድናችሁ ሲል እኔ ተራሶ መስሎኝ እንዴ ምን እንመስላለን ብዬ ኮስተር ስል ናቲ ነው ከፊት ለፊት አይቶታል። ከጀርባም ሌላ ልብስ የለበሰ ነበርና እሱን ሳይው መሳሪያው ምናምን እያስተካከለ ነበሩላ ማለት ያው እኛ እንትን ለማለት ነው እንጂ መጥፎ ነገር ተፈጥሮ አይደለም። በፍቅር ነው ሁላ እንትን ያሉን። መጨረሻው ግን ከዛ አንዴ ወደዛ ስንሄድ መስቀለኛው ጋር ወደ ላይ ስንሄድ እነሱ ጫፍ ላይ ነበሩ አደባባዩ ጋርና እኔ ወደዛ ስትሄዱ ለቅሶ ቤት የምትሄዱ መስሎኝ ነበር አለ። ከዛ ስትመለሱ ግን አልቻልኩም ማለት አንድ እሱ ነበር። ግን ደስ ይላሉ። በፍቅር ነው በቃ እንትን ያሉ ለኛ ብለው ነው እውነት ደስ ይላሉ። በፍቅር ነው በቃ 30 ደቂቃ ምናምን አልቆየንም። በቃ ሂዷሉ እንሸኙን በፍቅር ብዙ ነገር አናግረውን። አንድ ጀለስ ማለት እዛ የነበረ ሰው ያው ጥፊና አንድ ቦክስ እርግጫ ምናምን ቀምሷል በእኛው ማለት ነው። እንግዲህ ፖሊሶቹ ለኛ ነው ያገዙን። በቃ ለምን ሰድበውን ምናምን ሲያልፉ እሱን ይዘውት ምናምን አረጋገጡት። እኛም በፒሱ ለቀቁን እና እስካሁን ድረስ አብራችሁን በኮሜንት እያበረታታችሁ እዚህ ላደረሳችሁን ቴንኪው በጣም። እንግዲህ በሌላ ቪዲዮ እንገናኛለን። ሶ ኢትዮ ሼርቢል ዘ ላስት ዴይ የመጨረሻዋ ደቂቃ ቀረጻችን ይቺ ነች። ስንት ሰዓት ነው? 11 ሰዓት ከ40 ዘ ላስት ዴይ ሶ ኢትዮ ሼርቢል So they